የነገ ህይወት ሰው በእርግጠኝነት ማያውቀው ነገር ግን ከብዙ ቦታና ከብዙ ጊዜ አንጻር እየቀየረ የሚስለው ምናባዊ መሳሪያ ነው። ሰው ስለራሱ በ15 ዓመቱ የሳለውን ምናባዊ ስዕል በ25 በ30 በ50 ይዞት አይቀጥልም። ሰው ጊዜ ሲጨምር ምናባዊ ስዕሉን እየቀየረ ወደፊቱን እርግጠኛ ባልሆነ ስሜት፣ ፍላጎት፣ ህልም ወይም ራዕይ ላይ በተመሰረተ ምናባዊ ሐሳብ ነገውን ይስላል። ስሜት፣ ፍላጎት፣ ህልምና ራዕይ ሰው ነገን በምናቡ የሚስልበት መሳሪያዎች ናቸው። አንድ ሰው ወደፊቱን ከሌሎች ሰዎች አንጻር ሲስለው ስሜት የሚባለውን መሳሪያ ይጠቀማል። አንድ ሰው ወደፊቱን ከሌላው አንጻር መሳል ትቶ ከራሱ አንጻር ሲስለው ደግሞ ፍላጎት የሚባለውን መሳሪያ ይጠቀማል። አንድ ሰው ወደፊቱን ዛሬ ላይ ባየው ነገር ተመስርቶ ያለማቋረጥ ወይም ለረጅም ጊዜ ካሰላሰለው ህልም ብለን እንጠራዋለን። ህልም ሰው ከሚፈልገው ፍላጎቶች በተደጋጋሚ የሚያስበው በምናቡ የሚስለው ሐሳብ ማለት ነው። ራዕይ ስንል ደግሞ ሰው ህልሙን እውን ያደርገው ዘንድ የሚጓዘው የህይወት ጉዞ ነው። ራዕይ እንደ ስሜት፣ እንደ ፍላጎት ወይም እንደ ህልም ምናባዊ ስዕልን ሳይሆን ድርጊትን ይጠቀማል። ሐሳብ ላይ ሳይሆን እርምጃ ላይ ያተኩራል። ራዕይ ውስጣዊ የምናብ እንቅስቃሴ ላይ ሳይሆን አካላዊ የድርጊት እንቅስቃሴ ላይ የሚያተኩር ነው። ራዕይ የማይታይ ሐሳባችንን ወደሚታየው ዓለም የምናወርድበት ከድርጊታችን በኋላ ሰው ማንነታችንን የሚረዳበት የህይወት ጉዞ ራዕይ በመባል ይታወቃል። ሰው የአንድን ሰው ኑሮ አይቶ ህልሙን፣ ስሜቱንና ፍላጎቱን ሰውየው ካልነገረው በስተቀር አይረዳም። ሰው ግን የአንድን ሰው ኑሮ አይቶ ሰውየው ሳይነግረው ስለ ራዕዩ ማስተዋል ይችላል። የራዕይ ጉዞ ሰው ሁሉ ያሳካው ዘንድ የሚጓዘው ጉዞ ቢሆንም በስሜት በፍላጎትና በህልም የተዋቀረ ነው። ሰው የሌላን ሰው ራዕይ ሲያይ በራዕዩ ውስጥ ስሜቱን፣ ፍላጎቱንና ህልሙን አያይም። ምንም እንኳን ራዕይ የስሜት የፍላጎትና የህልም መዋቅር ቢሆንም ሰው ግን በራዕይ ውስጥ ራዕዩን እንጂ ስሜት፣ ፍላጎትንና ህልምን መረዳት አይችልም። ስሜት፣ ፍላጎትና ህልም ከራዕይ ጀርባ ያሉ ለራዕይ ምሰሶ ሆነው የሰውየውን መንፈሳዊ ጥንካሬ የሚያንጹ መሳሪያዎች ናቸው። በዚህም ምክንያት የሰውየውን ስሜት፣ ፍላጎትና ህልም ሊያይ የሚችለው ሰው ቤተሰቦቹና የቅርብ ጓደኞቹ ናቸው። ሌላ የሚባል ሰው ራዕይን መረዳት ይችላል። ነገር ግን ሌላ የሚባል ሰው ከራዕይ በስተጀርባ ያለውን የራዕይ መዋቅርን ሊረዳ አይችልም። ሌላ የሚባል ሰው ራዕዩን ያሳካ ሰው ጋር ሄዶ ስለ ራዕዩ እንዴት እንደተሳካለት ጠይቆት የተሳካለትም ሰው ስለ ራዕዩ ቢነግረው ይግባባሉ። ነገር ግን ሌላ የሚባል ሰው ራዕዩን ያሳካው ሰው ጋር ሄዶ ራዕዩን ለምን እንደተሳካለት ቢጠይቀው ባለ ራዕዩ ለምን እንደሆነ እንኳን ቢነግረው አይግባቡም። ራዕይ ሰው ስለ ሌላ ሰው እንዲያውቀው የተፈለገ የህይወት ክፍል ነው። ስሜት፣ ፍላጎትና ህልም ግን ከራዕይ በስተጀርባ ለራስና ለቤተሰብ ይገለጽ ዘንድ የተገባ የህይወት ምንነት ነው።